አድማጮች አሁን የደረሰን ሰበር ዜና አለን። ኢራን ኳታር በሚገኘው የአሜሪካ ጦር ሰፈር ላይ የሚሳኤል ጥቃት መፈጸሟ ተሰምቷል። ጥቃቱን ተከትሎ በዱሃ ከፍተኛ ፍንዳታ የተሰማ ሲሆን በኳታር የሚገኘውና ኤልዶይ የተሰኘው የአሜሪካ የጦር ሰፈር ኢላማም ተደርጓል ተብሏል። በሀገሪቱ የአሜሪካ ኤምባሲ የአሜሪካ ዜጎች ወደ መጠለያ በመግባት ራሳቸውን ከጥቃት እንዲጠብቁም ጥሪ አቅርቧል። የአሸናፊነት መልካም ዜና የሚል ስያሜ የተሰጠው ጥቃቱ አሜሪካ በሶስት የኢራን ኒውክሌር መሰረተ ልማቶች ላይ ለፈጸመችው የአየር ጥቃት የተሰጠ አጸፋ እንደሆነም የኢራን ጦር መግለጹን ቢቢሲ ዘግቧል። በተለቀቁ ተንቀሳቃሽ ምስሎች ከኢራን የተተኮሱ 6 ሚሳኤሎች በኳታር ሰማይ ሲምዘገዘጉ ታይተዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የኢራንን የአጸፋ ጥቃት መከላከል የሚያስችል የመካከለኛው ምስራቅ የብሔራዊ ደህንነት ቡድን እያቋቋሙ እንደሚገኙም ተመላክቷል። በተመሳሳይ ኢራን በኢራቅ በሚገኘው የአሜሪካ የጦር ሰፈር ጥቃት የፈጸመች ሲሆን በባህሬን ኩዌት የጥቃት ማስጠንቀቂያ ሳይረን ድምጾች እየተሰሙ መሆኑም ተሰምቷል። ከጥቃቱ በኋላ የኢራን ጦር በሰጠው መግለጫ የጦር ሰፈሩ የአሜሪካን አየር ኃይል በምዕራብ እስያ ለሚያደርገው ዘመቻ ዋና ማዘዣ ጣቢያ ሆኖ ያገለግል ነበርም ብሏል። ኢራን የጦር ሰፈሩን ለማጥቃት የተጠቀመችው 6 ቦምቦች አሜሪካ በኢራን የኒውክሌር ጣቢያ ላይ ከፈጸመቻቸው 6 ቦምቦች ጋር ተመሳሳይ ቁጥር አላቸው።